እንደዚህ በመሆን አይደለም አክብሬሽ ስለመጣሁ ነው አይደል? እንደዚህ ያልሽኝ ስላከበርኩሽ ነው አይደል? መልካም ነው። ስማ እያለቀሰሽ ነው። ለምን አትሰማትም? አንዴ ቶፊክ አንተ እንዴ እኮ ብቻ ነገር ይኖራል እኮ ምንድነው እንደዚህ ያልሽበት ምክንያት ምንድነው? ስሚ ላግባሽ እኮ ነው ያለሽ። ቶፊክ እኮ ነው የራሱ የሆነ ነገር ችግር ቢኖርባት ነው። በቃ ለምን አታዳምጥም? ግን ቶፊክ ለምን ነው የምትቸኩለው? ቶፊክ ተረጋጋ። ለምን አትረዳትም? አንተ መጀመሪያ እውስ ምን እያደረክ እንዳለ አንተ ለምን እንደዚህ የምትሆነው? አንተ አትረጋጋም እንዴ? ቀለበት አልቀበልም እኮ ነው ያለሽ እንዴ? ላውራ ነገር አለ። ባክ አንተ እንደዚህ አይደለም። ተረጋጋ። ቆይ ጸጥ በል በቃ እንዴ ላውራ እንዴ እኮ ተረጋጋና ታውራ። እንደዚህ አትሁን። ለምኜሻለሁ እንጋባ ነው እንጂ አልኩሽ ሌላ አላልኩሽም። ካሁን በኋላ ደግሞ ልንገርሽ ቶፊክን ትናፍቂዋለሽ። መቼም አታገኙም። እሺ መቼም ማስፈራራት እንዴ ቶፊክ ተረጋጋ እንጂ እንዳትወርቁ ተረጋጋ። በቃ ማዳመጥ ካልቻለ ታዲያ ተወራሽ ጉዳይ ምንድነው ይሆን ያለ ልጅ እንዴ? ማሳፍ ነው የፍቅር ጥያቄ ነው የአግቢ ጥያቄ ነው። አንተ አንዳችሁ ተከተሉት። ኧረ ተው እንዴ ለምን ተከተለው እኮ የሆነ ነገር እንዳያደርግ ልጅ ምን አላችሁ? አንዳችሁ ይዱ ተከተሉት። እኔ እዚህ ስመጣ በናፍቆት ትዝታ ተንገብግቤ ውስጤ መሽገመተው አብረን እንኑር እኮ ነው ያልኩት። ሶፊያ የሌላ መሆኑን ቻስቤ ስትሄድ ያስቀመጥከው የፍቅር ወጥን ግራ ቀኙ በቃ ይሰው ሆኗ በላርፈ ተቀመጥ ልቤ ወኙ በል እስኪ አርፈ ተቀመጥ ገራገር ሰው ናማኙ እስኪ የዋሁ ልቤ በፍቅር ሁልጊዜ ፈጣሪ ይሁን ካላለው አብሮነት እሱ ካልጻፈው አይሰምርም ሰው እህሉሃን በግልሙ ቢጥር ቢያቅደው አይሰምርም ሰው እህሉሃን